በኋላም ወራን ጥያቄ ጠይቄያለሁ። ማርኬቲንግ ፖዚሽን ምን ማለት ነው? ማርኬቲንግ ፖዚሽን ማለት ምርትን ወይ ደግሞ አገልግሎትን ሰው ጭንቅላት ውስጥ ማስቀመጥ ማለት ነው። ማርኬቲንግ ገበያ ነው፣ ፖዚሽን ደግሞ አቀማመጥ ነው፣ የገበያ አቀማመጥ ማለት ነው። የገበያ አቀማመጥ ደግሞ ገበያ ላይ ማስቀመጥ ሳይሆን የሰው ጭንቅላት ውስጥ እንዴት ነው የምናስቀምጥ። ለምሳሌ ፖዚሽን ማለት ያንን አገልግሎት ወይም ያንን ዕቃ ከገዛው በኋላ የሚያገኘው ሳቲስፋክሽን እና ሁሌ ያንን ነገር ለማድረግ ሲያስብ የሚሰማው ስሜት የሚደርስበት የእርካታ ደረጃን እያሰበ ሲያደርገው ፖዚሽን። አሁን ለምሳሌ ያኛው ምግብ ቤት ከዚህኛው ምግብ ቤት ዋጋቸው ይለያያል። ይሄኛው ምግብ ቤት ዋጋው አሪፍ ነው። ይሄ ዲፍረንሺዬሽን። እንቅልፍ ይዞኝ በቃ ኮካ ልጠጣ ይተወኛል። ያ ማለት ኮካ ስትጠጣ እንቅልፍ ይጠፋል እንደማለት ነው። ወይ ደግሞ የራስ ምታት ኪኒኒ ሄዴክ ካለብህ ይሄን ዋጠው ሲሉ ስትውጠው እንደሚያድን ካሰብክ ያ የምታስበው ስለዛ ያንን ፕሮዳክት ስትጠቀመው የሚሰጥ ደስታ ወይ የሚሰጥ እረፍት ፖዚሽን ይባላል።